ሰብስክራይብ አድርጉናል። ኢንሻአላህ ከስራዎች ጋር በተያያዘ ማለት የሚፈልገው ነገር ምንድነው? ብዙ ስራዎች እየተሰሩ ነው በአላህ ፍቃድ። እነዛን ስራዎች ትንሽ ገበያ አካባቢ ነው ያለ ነውና ምናልባት ካልተሰማ ኡዙሩን በዛ አድርጉ ኢንሻአላህ። ብዙ ስራዎች እየሰራን ነው እንደ ዋሪዳ ፕሮዳክሽን፣ እንደ ዋሪዳ የመድረክ ዝግጅት አሁንም ትልልቅ ስራዎች እየተሰሩ ነው፣ ሂደት ላይ ነው ያለ ነው። እስከዛሬ ከተሰሩት የነሽዳ ስራዎች ከነዛ ሲስተም ትንሽ ለየት ያለና ወጣ ባለ መልኩ ለመስራት ጥረት እያደረግን ነው። አዲስ የአሰራር ሲስተሞችን እነዛን መስመሮች እየዘረጋን ነው፣ እኔም ሌሎችም ወንድሞች ማለት ነው። ከዛ በተረፈ በግል ደግሞ እንደ ግል ለቸገረው ፍጹም አዛኝ ጌታ ደካመነኝ ከደጃፍ ቆሜያለሁ፣ እዝነትና ምሕረትህን እሻለሁ። ለጠየቀ ፍጹም አዛኝ ጌታ ነህ፣ የእኛን ጩኸት የእንባ ድምፅን ሰሚ ነህ። ያ ረበና اجمع لنا خيري دنيا والآخرة إنك على كل شيء قادر يا ربنا. بوجه المعبان يا ونيان يا ربنا، مسكين دكاما باروجنان يا ربنا، مراد زنتكن كجاينان يا ربنا، كان الزن كلن ما نلا يا ربنا. اجمع لنا خيري دنيا والآخرة إنك على كل شيء قادر يا ربنا. نارا رحيم بيننا يا ربنا، ودزنة بر زورنا يا ربنا، فتات مامن ستنا يا ربنا، كبرافوች قومنا يا ربنا. اجمع لنا خيري الدنيا والآخرة إنك على كل شيء قادر يا ربنا. بزو زمانات كففين يا ربنا، مبالاتنا سيراتين يا ربنا، كوانجل موتات عاقتون يا ربنا، عنتو بزنتي كالمركب يا ربنا. اجمع لنا خيري الدنيا والآخرة إنك على كل شيء قادر يا ربنا. كدنيا هلو فتنا يا ربنا، طبقنا الله ربنا يا ربنا، بتوبة ذنوب قدنا يا ربنا، من قادر مجالنا يا ربنا. اجمع لنا خيري دنيا والآخرة إنك
شيء قادر يا ربنا اجمع لنا خير الدنيا والآخرة إنك على كل شيء قادر يا ربنا لا تأيك ፍጹም አዛኝ ጌታነ የእኛን ጩኸት የእንባ ድምፅን ሰሚነ ያ ረበና اجمع لنا خير الدنيا والآخرة إنك على كل شيء ደግሞ ምን ቢታይ ድካም ይሎ እንደ ሰዎች የባልሰና አያስችለኝም ሲነኩ ያመኛል ገና ለገና። በጣም ነው የምወዳት እቺ ነው እኔ ደግሞ ሌላ የምወድለትን ልበላችሁ። ኧረ ዛሬ ደካማ ነኝ ከደጃፍ ቆሜያለሁ እዝነትና ምሕረትህን እሻለሁ ለቸገረው ፍጹም አዛኝ ጌታ ነህ። እንግዲህ እንደዚህ እያለ የነሺዳ ኢንዱስትሪ ኢንሻአላህ ወደ ጥሩ ደረጃ እየደረሰ ነው ያለው። እናንተ ደግሞ በተለያዩ ነገሮች ላይ ኢንሻአላህ ማበረታታት መቻል አለባችሁ። አሁን ለምሳሌ እንደ ሚዲያ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ የተለያዩ የሚዲያ ሰዎችን እንደዚህ ነሺዳው ላይ ያሉ ሰዎችን ያው ከሚዲያ ጋር በተያያዘ ስለሆነ የሚሰራው ማበረታታት መቻል አለብን። እኔም አንዱን ማበረታታት አለብኝ፣ አንዱ ደግሞ የኔን ማበረታታት አለበት ብዬ አምናለሁ። ኢንሻአላህ ተደራሽ እንዲሆን እናንተ ጋር እንዲደርስ ማለት ነው። በደንብ ተደራሽነት የሚኖረው ሲረባረብ ስለሆነ ሰው ሲተባበር ሲረዳዳ ስለሆነ እንደ ዋሪዳ ደግሞ ኢንሻአላህ የሚቀጥለው ዋሪዳ ከመጀመሪያው ዋሪዳ ጥሩ ዜማ ያለው ጥሩ ግጥም ያለው ስለ ነብዩ አለይሂ ሰላቱ ወሰለም ስለ ነብያችን ስለ ተወዳጁ ነብይ መሐመድ አለይሂ ሰላቱ ወሰለም በሳቸው ዙሪያ እንዲሁም ደግሞ በአጠቃላይ የዲን ተሳትፎ ላይ ያደረገ ፕሮግራም ይሆናል ብለን እየሰራን እየተጋና ያለው እናንተን ለማስደሰት ማለት ነው። ኢንሻአላህ እንደምትደሰቱበት ለቀጣይ ለሶስተኛ ዋሪዳ ትልቅ ሞራል ሆኖ እንደሚገኝ ተስፋ አድርጋለሁ። ሁለተኛ በዚህ አጋጣሚ በአማርኛ የግጥም የቃላት እንትኖች ላይ ብዙ ጥያቄዎች ቀርበውልኝ ነበር። ምናልባት አንተ ላይ ቀርበው አይቀርበው አላውቅም። ስፔሻሊ የሰላም አለይክ ነሺዳ ግጥሞች ላይ ቀምቀም ምንድነው፣ ሃይባ ምንድነው፣ የኔ ዘንፋላ ምንድነው ምናምን የሚሉ ጥያቄዎች ነበሩና ትንሽ ቀምቀም ማለት ምን እንደሆነ ዘንፋላ ማለት ምን እንደሆነ ሃይባ ይሁን አሁን ሃይባ ምን እንደሆነ ብዙ ሰዎች ያረዱም ያህል ከግጥሞች አንዳንድ ግልጽ ያልሆኑ ቃላቶችን ልትነግራቸው። አዎ አሁን ኖርማሊ አንዳንድ ቃላቶች እንደየሰው ስለ ቃሉ እንደሚሰጠው አስተያየት ውስጡ ላይ እንዳለው እንደተረዳው አረዳድ እንደ እይታው ነው የሚገለጸው። አሁን ቀምቀም ማለት በኔ ማለት ነው። አሁን ለምሳሌ ፍሬም መያዝ ይመስለኛል። ምንድነው ግን በሃይባው ብለዋል የሚለው ላይ ማለት ነው። ቅምቅም ማለት ፎርም መያዝ ማለት ነው። በኔ ፎርም መያዝ ማለት ነው ብዬ ነው የማስበው። በደንብ በቃ እዚህ ቀረሽ የማይባል ውበት እንደማለት ነው በኔ። ዘንፋላ ማለትም ለቁመት ለውበት ለውበት የውበት ያው የቁመት የአቋም ጥግ እንደሆነ ነው ዘንፋላ ማለት የማውቀው በኔ አረዳድ ማለት ነው። አዎ ዘንፈል ያለ በጣም በቃ አዎ። ለምሳሌ ለእጅ ለምሳሌ አለንጋ ይባላል፣ አለንጋ ጣት ይባላል። ለቁመት ደግሞ ዘንፋላ ነው የሚባለው። እኔ በዛ ዶላር ነው የምረዳው። ሌላ ምንድን ነው ያልከው? ሃይባ በሃይባው ሃይባ ግርማ ሞገስ በቀላሉ እንደዛ ነው።
እግር መንገዳችንም ያው አማርኛ ያለን እንደዚህ አይነት ቃላቶችን ስታገኙ መጠየቁ በጣም ኸይር ነው ብዬ አስባለሁ። እና ጠይቁን፣ መመካከር ያለብን ነገር ካለ ምከሩን፣ ምክር እንቀበላለን ባይኔ ለኔም በሁላችን ማንሳት የምትፈልጉት አዲስ ሀሳቦች ካሉ እንደዚህ ቢሰሩ እንዲህ ነው ምናምን የምትሉት ካለ ስናጠፋ እየመለሳችሁ እንድንመካከር ኢንሻአላህ በምንችለው አላህ በሰጠን ነገር በሂክማ እንግዲህ እንዲህ ማገልገል ነው። ሌላ ምንም ታሪኮች ምናምን የሉት። ይሄን ነው ማለት ኢንሻአላህ። ሰብስክራይብ ማድረግ አትርሱ። ማሜን ዩቲዩብ ሰብስክራይብ ማድረግ አትርሱ። በጣም ትልቅ ጥቅም አለው ሰብስክራይብ ይገርማል። ከዛ በተረፈ ኢንሻአላህ ዋሪዳ ቲዩብ